ሙራዴ እስኪ የነበረውን ሁኔታዎች ስለ እግርህም ስለ ቁመትህም ስለ ኪሎም እስካለው በፊት እስካሁን ድረስ የነበረብን እስኪ ሀሳቦችን ተናገር። አዎ ጤናህንም ጨምረህ በቃ ያው እኔ መጀመሪያ ያው ጉልበቴን አመመኝ። ከዛ ያው እያለ በመቀጠል ደግሞ እንደዛው ሰውነቴን ያው የመጨመር አንጻር አለው። ከዛ እንደገና ያው ራሴንም ያመኛል። ከዛ ያው ደግሞ በተለይ ደግሞ ጫማ በጣም ተቸገርኩኝ። ጫማ ራስ ታረፍ 5 አመት እና 6 አመት አካባቢ ሆነኛል። ከዛን ወዲህ ያው ጫማ የለም። ይሄን ብዬ ፋብሪካ ይገኛል ተነስከፋ ገመራዴ ትንሰህን ፋብሪካ ይገኛል ምናምን አሉኝ። ይሄን ብዬ ፋብሪካ ሀርኩኝ አዲስ አበባ መገናኛ ምናምን አላሉኝ። እዛ ሀርኩኝ እዛ ያው 45 ቁጥር በላይ መረስም አሉኝ። ያው እዛ ሄጄ መጣሁ። መርካቶ ደግሞ ሄጄ ነበረ። ያው ከሱቅ ላይ የሆነ ጫማ ገዛሁኝ። ለጊዜው እንኳን ይሆነኛል ብዬ ነበር። ያው ያጠቦይ ዝም ብሎ ተአምጧል። አሁን ያው እንዲሆነኝ እና የሚገኝ ተሆነ በፋብሪካም ሆነ እንደዚህ በሱቅ ላይ የሚኖር ካለ ያው ጫማ የሚፈልግልኝ ይሄንን። ጤናህስ ምን ነው የሚሰማህ? ጤናህስ በምን ሁኔታ ላይ ነው? ምን ነው የሚሰማህ? ምን ነው የሚያምህ? ጤና ያው ራሴን ነው የሚያመኝ። ራሴን ያመኛል። እንደገና ያው ሰውነቴ የመጨመር ባህሪ ያለው ጉልበቴን ደግሞ ያመኛል። ላብ እንደገና በጣም ይበዛብኛል። ያው የመሚ ሁኔታ ይሄ ነው። ይሄን ይመስላል። የህክምና ባለሙያዎች ከዚህ በፊት ያልሆነ ነገር የለም? የህክምና ያው ዲሲ ሄድኩኝ መጀመሪያ ጊዜ ላይ ዲሲ ሄጄ ያው ምርመራ ምናምን ራይ ምናምን ተነሳሁኝ። ያው የዛኔ ኩላሊት ጠጠር አለብህ አሉ። ኩላሊት ጠጠር ያው ውሃ ጠጣሉኝ። ውሃ ተጠቀምኩኝ። ምንም ያስታግሰልኝ ነገር የለም። በዛ ምንም ያገኘው ስነ ልቦናስ እንዲሁ ማለት እንደዚህ በመሆኔ ከሰው ምናምን ብለህ እንትን የምትለው ስነ ልቦና አሁን አለ አይደለ? ከሰው የሆነ ነገር ይለኛል ብለህ የምትፈራው ነገር አለ? የሚሰማ ነገር አለ? ሰው ለመደብለቅ ያማ ያው አንደኛ በመሚ አንጻር ነው። ሁለተኛ ደግሞ ተሰው ለመደብለቅ ያስቸገረኝ በትልቁ ጫማ ነው። ጫማ ማጣትህ ያው ጫማ ከማጣትህ በቀር ለሌላው ችግር የለም። ለሌላው ችግር የለም። ጫማ ስለሌለኝ ግን ተሰዎች ለመደባለቅ እንዴት አድርጌ እንቀሳቀሳለሁ? በዙ አንጻር የተነሳ ያው ወዲያና ወዲያ ማለት ምን እንዲናደርግልህ ትፈልጋለህ? አሁን ከኛ ጀምሮ እንዲሁም ደግሞ ይሄን ቪዲዮ የሚያው ወዳጆቻችን ቤተሰቦቻችን ኢትዮጵያውያን ምን እንድናደርግልህ ትፈልጋለህ? ይሄ እንግዲህ ያው የተቻላቸውን ነገር ማለት ነው። ጫማም አሁን በቃ በተገኘበት ቦታ ፋብሪካም ላይ የሚገኝ ተሆነ ጥቆማ ምናምን እንዲሰጡ የሚሰራ ከሆነ ያው እንደሚመለከቱት ነው። የሚሰራ ከሆነ በቃ ቀጥታ ያው ወደ ቦታው ላይ ሄጄ እንዲሰራልኝ እንዲያደርግ ያንን ትብብር እንዲያደርጉልኝ ይፈልጋሉ። ትልልቅ ብሮድካስቶች ያሏቸው የሚዲያ ባለሙያዎች ጋር የመቅረብ ሀሳብ አለ? ትልልቅ ለምሳሌ ሰይፉ ፋንታሁን አሉ፣ ሌሎች እንደዚህ አሁን ጊነስ ቡክ የምንለው አለ። ምናልባት የዛ ቻንስ ሊኖር ይችላል። ከነሱ ጋር ብገናኝና ሀሳብ እንትን ብዬ ራሴን ባወጣ ብለህ ታስባለህ? አዎ ያን እንፈልጋለን። ሰው ታገኘውና እንደዚህ የሚተባበረኝ ሰው ታገኘው እንፈልጋለን። እሺ ክቡራትና ክቡራን ኢትዮጵያውያን እንዲሁም ኤርትራውያን ያው ወንድማችንን በመታወቂያ ሁኔታ ላይ ነው የሚገኘው። ትልልቅ ብሮድካስት ላላቸው ቤተሰቦቻችን የሚዲያ ባለሙያዎች ይሄንን ወንድማችንን አይታችሁ አቅርባችሁ ምናልባትም የሆነ ቻንስ ይኖራል ብላችሁ የምታስቡ ከሆነ እግሩንም ያው ለክተን እናቀርብላችኋለን። ሴንቲሜትሩን እናቀርብላችኋለን። ቁመቱንም ኪሎውንም በተመሳሳይ እናቀርብላችኋለን። ይሄንን ወንድማችንን አይታችሁ ማቅረብ የምትፈልጉ የሚዲያ ባለሙያዎች እንዲሁም የብሮድካስት ባለሙያዎች ይሄንን ወንድማችንን አይታችሁ ስልክ እናስቀምጥላችኋለን። ብትደውሉልንና ብታቀርቡት ብናግዘው ይሄን ልጅ ብናግዘው ሰብአዊነታችንን ብንወጣ ለማለት እንወዳለን። እንዲሁም ደግሞ ሌሎቻችሁ ሼር ኮፒ ሊንክ በማድረግ ሪፖስት በማድረግ ለነዚህ የሚዲያ ባለሙያዎች ለትልልቅ ሰዎች ማገዝ ለሚችሉ ወንድማችንን ማገዝ ለሚችሉ ሁሉ ሼር በማድረግ ሰብአዊ ኃላፊነታችሁን እንድትወጡ ለማለት እንወዳለን። እኛም ደግሞ ይሄው የሰላም ቀጠናው አስቸጋሪ የሆነ ቦታ ላይ ገብተን ነው ይሄንን ቪዲዮ መስራት እየቻልነው። እናንተም ሼር አድርጉ፣ ኮፒ ሊንክ አድርጉ። ለፈጣሪ ይሆነናል ብለን ነው እዚህ ውስጥ የገባ ነው። እኛም
ቀጣይ የሚያስፈልጉ መረጃዎችን ትጠይቁናላችሁ። እኛ እያቀረብን ኢንፎርም የምናደርጋችሁ ይሆናል። እሺ ያው መስጠት ላዲያ በጎ አድራጎት ማህበር ዛሬ እዚህ ቦታ ተገኝቶ ወንድማችን እንደዚህ አይነት ድንቅና ማራኪ የሆነ የተፈጥሮ ማንነቶችን ሁሉ የተጎበኘንበትና የተመለከትንበት አጋጣሚዎች አለ። ስለዚህ ወንድማችን ያው የእግሩ ሁኔታ ጫማ እንዳልተገኘለት ከሱም ያው ሰምተናል፣ እኛም በአይናችን አይተናል። ቁመቱን በጣም ረጅም ነው። ሙራድዬ ቁመት ምን ያክል ይሆናል? ቁመቴ ያው 1 ሜትር ከ10 ነው። 2 ሜትር ከ10 ማለት ነው። አዎ ቁመቱ 2 ሜትር ከ10 ነው። ኪሎስ እንዴት ነው? ሰውነቴ እየጨመረ መጥቷል ከጊዜ በኋላ ብለኸኛል። ሰውነቴ ያው የመጨመር አንጻር አለው። የዛሬ 2 ዓመት አካባቢ ነው 101 ኪሎ ነው የዛሬ 2